ይህ አስገራሚ ዜና ነው። ስያሜዋንና መጠሪያዋን በቅዱስ ጊዮርጊስ ስም እየሰየመች ሀገር እንዳለች ሰምተዋል? ለቅዱስ ጊዮርጊስ ካላት ክብር የተነሳ ቅዱስ ጊዮርጊስን በዓመት በድምቀት የምታከብር ያውም ደግሞ ብሔራዊ ቀን አድርጋ ቅዱስ ጊዮርጊስን የምታስብ አውሮፓዊት ኦርቶዶክሳዊት የሆነች ሀገር እንዳለ ቢሰሙ ምን ይላሉ? ዛሬ ቅዱስ ጊዮርጊስ ከኢትዮጵያና ከኦርቶዶክሳውያን አልፎ በእንግሊዝ በሚገኙ ፕሮቴስታንቶችም ጭምር እንደምትመለከቱት ቅዱስ ጊዮርጊስ እየታሰበና በአደባባይ እየተከበረ ይገኛል። ከዚያም አልፎ በመካከለኛው ምስራቅ በአረብ ሀገራት ደግሞ በፍልስጤም፣ በሊባኖስ፣ በሶሪያ ሰማዕቱን አልከድር በማለት የጠባቂ የጽናትና የተጋድሎ ምልክት አድርገው እነዚህ አረብ ሀገራት ዛሬ እያሰቡት ይገኛሉ። ከዚያም ባሻገር ደግሞ ወደ መካከለኛው ኤዥያ ስንሻገር ብዙ ጣዖታትና አምልኮ በተንሰራፋባት በሀገር ህንድ የሚገኙ ኦርቶዶክሳውያን ክርስቲያኖች እጅግ አስገራሚና አስደናቂ በሆነ ስነ ስርዓት ዛሬ በህንዳውያን ዘንድ ቅዱስ ጊዮርጊስ በታላቅ ስነ ስርዓት በአደባባይ በጎዳና ላይ ትዕይንት እየታሰበና እየከበረ ይገኛል። ዛሬ ሰማዕቱ ቅዱስ ጊዮርጊስ በዓለም አቀፍ ደረጃ በብዙ ሀገራት ብሔራዊ ቀን ሆኖ የሚከብርበትና የሚታሰብበት እጅግ ያልተነገረለትን አስገራሚ በዓልን በዛሬው ዝግጅት እንዳሰሳለን።